ያዎቹ ሌላ ማለት እሷ ነች። ቤተሰቦች ሸፍኑላት፣ ፀጉሯን ሸፍኑላት። ቤተሰቦች አረፍ አርጓት እስኪ እባካችሁ። እናቷ ናቸው እንግዲህ እዚህ የምትመለከቷቸው። እነዚህ ደግሞ አባቷ ናቸው። ነይኔ ጋ እያሏት ነው እናትየው። ሱብሃንአላህ ጀበና አስተካክሉላት። እዛ ያላችሁ እህትና ወንድሞች ነገሯቸው፣ ሂጃቧን አስተካክሉላት፣ ጀበና አስተካክሉላት። የቻናሌ ቤተሰቦች ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሰላማችሁ ብዝዝት ይበልልኝ እያልኩ ዛሬ ብቅ ብያለሁኝ። በድጋሚ ትናንትና ስለ ነይላ ኑርሰቡ ቪዲዮ ሰርቻለሁ። ያው ሁላችሁም እንደምታውቁት ሀገር ገብታለች፣ በሰላም ቤተሰቦቿ ጋር ተቀላቅላለች ማለት ነው። ዛሬ ደግሞ ደስ በሚል እንትን በቃ አይቼ ምግብ ምናምን እየበሉ ቤተሰቦቿ ጋር ተሰብስበው በጣም ደስ ብሏት፣ በቃ በጣም ከባድ ነው ስሜቱ። በጣም ደስተኛ ሆናለች። አልሐምዱሊላህ ለዚህ ያበቃት ማለት ነው። እና እንግዲህ ይሄው የአባቷን እግር እያሻሸች እየሳመች በጣም ወላሂ እኔ እንጃ ስሜቱ በጣም ከባድ ነው። በነገራችን ላይ ወዶቼ በጣም ከባድ ነው። ከስንት ዓመት በኋላ እንግዲህ አሁን አንዳንድ ጊዜ እንደዚህ አይቻለሁ። አንዳንድ ቪዲዮዎች ስታወራ ምናምን የሆነ እንትን ብላለች፣ ግን ከባድ ነው። ከዚህም በላይ ያለመሆኑ እኔ ደህና ናት ብያለሁ ወላሂ። ለምን 14 ዓመት እስር ቤት ማለት በዛ ላይ ተስፋ በማጣት ውስጥ ማለት እንግዲህ እስር ቤትም እኮ ሆኖ የሆነ ሞታለሁ አልሞትም በማለት ውስጥ ያውም ሞታለሁ በማለት ውስጥ እንደዚህ እና በጣም ከባድ ነው። ይሄን ያህል ዓመት እስር ቤት አይደለም አረብ ሀገር አንድ ሴት ሰርታ እንኳን ወደ ሀገር ገብታ ኖርማል የማትሆንበት አጋጣሚ አለ። እንኳን አይደለም እንደዛ አይነት ነገር ሀፕን አድርጎባት ማለት ነውና እና አላችኋለሁ ውዶቼ፣ እኔ ከነዚሁም ደህና ናት ነው የምለው። አልሐምዱሊላህ ቤተሰቦቿ ጋር ተቀላቅላለች። እንግዲህ ከዚህ በኋላ ደግሞ አላህ ይርዳት። ያው ሀገር ላይና ቤተሰብ ጋር የሆነ ምንም አይሆንም። ያው በሀገሯ እንግዲህ በሽታዋን ህመሟን እየታከመች እንትን ትላለች ብዬ አስባለሁኝ። እና ምንም ማለት አይደለም። ዋናው ሀገር መግባቷ ነው፣ ቤተሰብ ጋር መደብለቋ ነው፣ ቤተሰቦቿ ደግሞ በአይናቸው ማየታቸው ነውና አልሐምዱሊላህ በጣም ደስ የሚል ነገር ነው ማለት ነው። እኔ እንጃ ከባድ ነው ስሜቱ። ቤተሰቦቿን እናትና አባት የምታይበት ስሜት ያአላህ እና አልሐምዱሊላህ በጣም ነው ደስ የሚለው። እና ወንዶቼ ቪዲዮ ላይክ አድርጉ፣ ሰብስክራይብም አድርጉ። እንደነገርኳችሁ ዩቲዩብ ተመቷል ማለት ነው ስለቆየ፣ እስኪ ላይክ አድርጉ።